ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ሰነበታችሁ? እንዴት ከረማችሁ? እኔ ያለው እግዚአብሔር ይመስገን። ባላችሁበት ሰላም እንድትሆኑ እመኛለሁ። እህት አበሻዊ ነኝ። እባካችሁ እባካችሁ በፈጣሪ ስም ልለምናችሁና ቅድሚያ እንግዲህ ዩቱቤ ላይ ወደ 3000 አካባቢ ሰብስክራይቦች አላችሁ። ወደ 3200 አካባቢ ማለት ነው። እርግጥ የራሴ ብዙ ችግሮች አሉብኝ። እኔ ዩቱብ በደንብ ቪዲዮ አልሰራም፣ ጊዜ የለኝም። ስራ በጣም ይደራረብብኛል። ብታምኑኝም ባታምኑኝም የረጃጅም ጊዜ ቪዲዮዎች ጊዜ አልፈውበታሉ። ቪዲዮዎቹን ራሱ እያጠፋሁኝ ነው ከስልኬ ላይ ማለት ነው። ምክንያቱም ወቅቱን የጠበቀ የተሰራ ቪዲዮዎች መልቀቅ ባለመቻሌ ጊዜ በማጣቴ እና ዩቱብ ላይ ጠፍቻለሁ አውቃለሁ። ግን እባካችሁ 3000 ሰብስክራይብ ኖሮ አንድ ቪዲዮ ሲለቅ 20 ሰው 30 ሰው ቀርቶ 50 ሰው 100 ሰው ቀርቶ 10 ሰው ቪዲዮ የማያይበት ነው። እና እንግዲህ መቼም ቪዲዮ ታውቃላችሁ ምን ያህል አድካሚ እንደሆነ እና እኔ ብዙ ለፍቼበታለሁ እዚህ ዩቱብ ላይ እና በጣም የተለያዩ ብዙ ችግሮች፣ ብዙ ሀዘን፣ ብዙ ነገሮችን አስተናግጃለሁ እና በዛ ምክንያት ዩቱቤን አቋርጫለሁ እና መለመናችሁ የዩቱብን ልፋት የምታውቁ ባካችሁ ዩቱቤን ፍቃደኛ የሆናችሁ ሼር ብታደርጉልኝ ተመልካቹ እንደ አዲስ ይመጣል። ካልሆነ ደግሞ ብትመለከቱልኝ የሚል ምናልባት የሚስባችሁ ቪዲዮ ላለቅ እችላለሁ። ግን ባገኘሁት አጋጣሚ የምሰራቸው ቪዲዮዎች ስለሆነ የምለቃቸው ምናልባት ላይ ይስባችሁ ይችላል። ግን በቃ እኔን ለመተባበር እንድትመለከቱልኝ እፈልጋለሁ። እና ያው እንግዲህ ይህን ቪዲዮ ቀረጻ እያደረግኩ ያለሁት እንደምታዩት ውጭ አጥቤ ነበር የገባሁት። እዚህ ቤት ውስጥ ደግሞ ስገባ ተጫዋቹ ቦፋ አለ እና እንደምታዩት ላይ ወጥቶ በቃ ትንሽ ልረፍ ብዬ ነበር የተቀመጥኩት። ምንም ማረፍም አልሰጠኝም። በጣም ይረብሻል፣ መጫወት ይፈልጋል እሱ። በዛ ላይ እንደምታዩት ሻሼ ስር ገብቶ አልወጣለኝ እና እኔ ደግሞ ቅፍፍ ይለኛል እንደዚህ እንስሳቶችን ታውቃላችሁ። እኛ በጣም ብዙ ልምድ የለንም፣ ቢኖረንም ከወፍ ጋራ ብዙም አይደለንም። ምናልባት እንኳን ድመት ሊሆን ይችላል። እኛ ኢትዮጵያኖች ብዙ ጊዜ ድመት ነው በቃ ብዙ የምትቀርበን ቤት ውስጥ የምናቅፋት ምናምን፣ እሱንም ቤት ውስጥ ያሳደግን ከሆነ እንጂ እንደዚህ ብዙ የምንቀርባት የለም። አሁን ውረድ ብለው እምቢ አለኝ። አሁን እንግዲህ ሹራቤን እንትን ብዬ ልወራውረው ነው ሊይዘው ስል በሁለቱም እጄ በኩል ምንም በዚህ ስል በዛ ስል በዚህ ያየሽው እየሾለከ እየገባ ሊይዘው አልቻልኩትም እና እኔ ደግሞ ቀፈፈኝ በቃ። በተለይ ጥፍሮቹ ሲነካኝ እና ይሄ መቢያው ይሄ አፉ ሲነካኝ በጣም ነው የፈራሁት ይበላኛል ብዬ። ነገር ግን ተጫዋች ስለሆነ ምንም አይልም። እንደዛ ነው እላችኋለሁ። እንደምታዩት እንግዲህ የረመዳን ሊገባ ለቀናቶች ሲቀሩ ነው ይሄን ቪዲዮ እየቀረስኩ ያለሁት። ቀደም ብዬ የረመዳን ቪዲዮ ትንሽ ለቅቄ ነበረ፣ ተመልካችም የለውም። 10 ምናምን ቀን ሙሉ 10 ሰው ያልሞላ ቪዲዮ 10 ሰው ያልሞላ ሰው ነው ያየው ቪዲዮን እና እባካችሁ ቪዲዮን ተመልክቱልኝ እላለሁ። በእግዚአብሔር ስብ ለምናችኋለሁ። እና ይሄ አየር ማውጫ ዘይት በጣም ጠጥቷል። እሱን እያጠብኩ ነው። ቤትም ቀለም እየተቀባ ነው። እንግዲህ ይሄ በኢዴት ምክንያት ነው ያንን ቪዲዮ ያስቀደምኩት። ቀድሜ የቀረጽኩት ይሄ ነበረና እንደምታዩት እንደዚህ አይነት ጽድት ያለ ቤት ውስጥ ስንሰራ ጽዳቱ በጣም ያደክመናል፣ ስራ ይደራረብብናል። እና እንኳን ቪዲዮ ቀርጾ ኤዲት አድርጎ ለህዝብ ማቅረብ ቀርቶ ምሳ እንኳን የምበላበት ጊዜ፣ ሻይ የምጠጣበት ጊዜ እንኳን የሌለኝበት ጊዜ አጋጣሚዎች አሉና በእንደዚህ አይነት ሁኔታ ውስጥ የቀረስኳቸው ቪዲዮ ደግሞ እንድትመለከቱልኝ እፈልጋለሁ። እና እንደምታዩት አሁን አየር ማውጫውን እዚህ እያጸዳሁት ነው። ከበኔቶቹን እያጸዳሁኝ ነው። ቀለምም እየተቀባ ነው ቤቱ። ይኸው እንግዲህ ወንዶቹ ውስጥ እየቀቡ ነው። እኔ ደግሞ እንግዲህ የአየር ማውጫዎቹን እያጸዳዳሁኝ ነው። እና ረመዳን ሊገባ ሲል በጣም ብዙ ስራ ይደራረባል፣ እንደክማለን። እኔ ከዛ በፊትም ያው ለእኔ ሁሌም ስራ ረመዳን ነው እውነት ለመናገር። ምክንያቱም ከበድ ያለ ቤት ነው የምሰራው። ትልልቅዬ ስራ የሚበዛበት ቤት፣ ፋሚሊ በዛ ያለበት ቤት ውስጥ ነው የምሰራው እና እንደ ሰው ሚዲያ እንኳን ምንም የምጠቀመው ነገር የለም እውነት ለመናገር። ከቤተሰቡ ስልክ በ2 ቀን በ3 ቀን ከመደዋወል ወይም ደግሞ ቴክስት ከመጻጻፍ ያለፈ ብዙም ጊዜ የለኝም እና በዛ ምክንያት ነው። እንደምታዩት አየር መውጫ በጣም ቆሽሿል። ይህንን እያጸዳው ነው። አንዳንድ ጊዜ ቦታ ላይ የሚሰሩ ሰዎች የሚጠቅሙበት ነገር በደንብ ንጽህናውን አይጠብቁትም እና እንግዲህ እዚህ ጋር ሲሰሩ የነበሩ ልጆች ጽዳቱን የሚጠብቁ እንደዚህ ባልደከምኩ እላቸዋለሁ። እንግዲህ ኪችኑ አሁን ዝብርቅርቅ ብሏል። ቤቱ ቀለም እየተቀባ ስለሆነ ሁሉም መስመር የያዘ ነገር የለም። እንደዛ ሆኖ እንግዲህ ይሄ ደስ የሚለው ደግሞ ኪችኑ ቀለም አይፈልግም ሴራሚክ ስለሆነ ውስጥ ሆኖ ግን ያው የግድ ቀለም ስለሚያስፈልግ ቀለም እየቀባቡት ነው። ፊት ለፊቱንም ቀባብቶ ጨርሷሉ።
እና እየታገልኩት ነው እላችኋለሁ። ስራው እስቲ ስቶሩ ደግሞ እነሱ ኬሚካል አድርገን ጨርሰናል እና ነገ ነው ቀለም የምንቀባ ብሎኝ እነሱ ወጥተዋሉ። እንደምታዩት መሰላሉ እዛው ነው። መሬቱ ላስቲኩ እንዳነጠፉት ግድግዳውን የፈቀፈቁት እዛው ነው። ይሄንን መቼም እንደዚህ አያድርም። ምግብ ነክ ነገር ስለሆነ እዚህ ጋር ደግሞ ጥሩ አይደለም። ይሄን አዋራዎች ማጸዳዳት ስላለብኝ ስቶሩን አሁን እንዳለ አጸዳዋለሁ። እንደ አጋጣሚ ደግሞ ከ2 ቀን በፊት ነበር በደንብ ያጸዳሁት። ነገር ግን ቀለም እንደሚቀቡ ማቀው ነገር አልነበርም እና እቃ በደንብ መጥቶ እቃውንም ደርድሬ ስቶሩንም አጽድቼ ነበር። እነዚህ መደርደሪያዎችን በደንብ አጽድቼ ነበር። አሁን እንደ አዲስ ነው በቃ አዋራ የጠጣብኝ። ይሄንን የግድ ማጽዳት አለብኝ። ነገር ግን ያው እንግዲህ የተሸፋፈኑ ነገሮች ናቸው የሚበዙት። ግን ቢሆንም አዋራ እንደዚህ እቃው ስትከፍቱ ምናምን እጃችሁ ላይ ያርፋል። ወደፊት ምግብ ሲሰራ ሲሰራ በዛ እጅ በነካነው ነገር ያው ሌላ ነገር ስለምንነካ የግድ መጽዳት አለበት እላችኋለሁ። እንግዲህ ይሄንን እየታገልኩ ነው፣ እያጸዳዳሁኝ ነው። ይህ ማለት ያው እንግዲህ ረመዳን ሊገባ ያው ቀናቶች ቀርቷል ብያቸዋለሁ እና ረመዳንም ሲገባ ደግሞ ስራው እንደሚታወቅ ነው፣ ፋታ አይሰጥም። ይሄ ደግሞ ፊት ለፊቱ ነው፣ ውጫ መግቢያ አካባቢ በረንዳዎች አሉ እነሱ ነው። ይሄ ደግሞ ሳሎኑ ነው። ሳሎኑም ልጥፍ ስለሆነ ቀለም አይፈልግም። መሬቱም እንደምታዩት ሴራሚክ ነው፣ ቀለም አይፈልግም። ግን ትንሽ እዚህ ጋር አሉ ግርግዳ ምናምን እንደዚህ የተፈቀፈቀ አንዳንድ ነገሮች ልጆቹ እስክሪብቶ ምናምን የጻፉበት እንደዚህ ወደ ፎቅ መውጫ አካባቢ ላይ ጥግ ጥጉ ይሄኛው ይሄ መስመሩ ነገር ይፈልጋል እና እሱ ይቀባል። እንደዚህም እንደምታዩት ግርግዳው ልጥፍ ነው እና ቀለም ብዙም አይፈልግም። ኮርኒስ ላይ የተወሰነ የተበላሹት ነገሮች አሉ አልፎ አልፎ። በቃ አንዳንድ ቦታዎች ናቸው ወሳኝ ቦታ ቀለም እንጂ ሁሉም ቀለም የለውም። ልጥፍ ነው የሚበዛው እላችኋለሁ። ቤቱ እንግዲህ እንደምታዩት መልፉፉ ወርጋ ይነቡ ሳምቡሳው እየቀረ ምንም ነገር የለም። በጣም ብዙ ሳምቡሳን የጠቀለልኩት በጣም ብዙ ልፋት አለ። እንግዲህ ይሄ ረመዳን ከመግባቱ በፊት ይሄ በረዶ ቤት የሚቀመጥ ምግብ ነክ ነገሮች በሙሉ ዝግጅት የሚደረገው ከ1 ወር ከ2 ወር በፊት ነው እና እውነት ለመናገር በጣም ነው የደከምኩት ማለት ነው። በጣም እኔ እንግዲህ ከጊዜ ወደ ጊዜ እየደከምን ስለሆነ ነው መሰለኝ በጣም ነው የደከምኩት እና ይሄ ሳምቡሳ እንደምታዩት ካርቶን ሙሉ ነው ታሽጎ የመጣ እያንዳንዱ 100 ፒስ ነው የሚይዘው። ስለዚህ እንደዚህ 100 ማለት አንዱ 50 አንዱ 50 ማለት ነው። እንደዚህ የታሸገው 2 ፒሱ 100 ነው ማለት ነው። ስለዚህ ቢያንስ ይሄ ወደ 20 ምናምን ነው። ወደ በጣም ብዙ ነው እንግዲህ ይሄን ሁሉ ሳምቡሳ ጠቅልዬ፣ በዛ ላይ ደግሞ ከዚህ ውጭ ይሄ ፍሬሽ ነው እንግዲህ ፍሬሽ የተሰራ ነውና ይሄንን ጥቅል ጎመኑ አሁን ይሄንን ለቪዲዮ ያህል ከላይ ያስቀመጥኩትን የምታዩት እንጂ በሙሉ መአት ጠቅልዬ ፍሬዘር ውስጥ የተቀመጡ አሉና እጅግ በጣም ሳምቡሳ በትንሹ ወደ 500 ሳምቡሳ ነው የጠቀለልኩትና በጣም አድካሚ ነው እውነት ለመናገር። ከ9 ቀን በላይ ነው የፈጀብኝ። 9 ቀን ሲባል መደዳ ቁጭ ብዬ ሳምቡሳውን ብቻ ጠቅልዬ ሳይሆን የዕለት ስራዎችን አከናውኜ ነው። ምግብ ከሆነ ሰርቼ፣ ጽዳት ከሆነ አጽድቼ እንደተመለከታችሁት እንግዲህ አሁን ኪችን ውስጥ ሳጸዳዳ እንደነበረው የዕለቱ ስራ ሰርቼ ቁርስም ምሳም እራትም ሰርቼ ውጪም አጥቤ ልብስም ከሆነ እንደዛ ሁሉንም ስራ ሰርቼ በተረፈችኝ የ1 ሰዓትና የ2 ሰዓት ጊዜ ውስጥ ነው እነዚህ ሳምቡሳዎችን ደግሞ ያው ለቀጣዩ ስራው ይበልጥ ስለሚደራረብብኝ ለማቅለል ስለ የሰራሁትና እንደዚህ በተጣበበ በደከመ ጉልበቴ የቀረስኩትን ቪዲዮ እንድትመለከቱልኝ አደራ እላችኋለሁ አሁንም እና እንደምታዩት ደግሞ ልጅ ቤት ነው። እዚህ ጋር ምግብ ታቀርባላችሁ፣ ይበላሉ፣ ጥሎት ይሄዳሉ። እዛ ጋር ልብሳችሁን ይጥላሉ። እዛ ጋር ነገር በቃ አጽድታችሁ አይበቃም። በዚህ አጋጣሚ እንግዲህ የሁላችሁ ድስትም ተጥሎ ይራሳልና ድስቱ ውሃውን ጨርሶ እንደዚህ ደርቆ አሯል። ምን ይደረጋል እንግዲህ መበርታት ብቻ ነው። ስራው አድካሚ ነው እና ለረመዳን ዝግጅት የሰራኋቸው ቪዲዮዎች እነዚህ ነበሩና እንደምትወዱት ተስፋ አድርጋለሁ። ፕሊስ እባካችሁ ለምናችኋለሁ፣ የምትሰሙኝ ምናልባት አንድም ሰው 2ም ሰው ይሄን ቪዲዮ የምታዳምጡ እስከ መጨረሻ እንኳን ባታዳምጡ መጀመሪያና መጨረሻውን የምታዳምጡ ቪዲዮውን ዩቱብ የምትሰሩ እባካችሁ ልለምናችሁ። እስከ ዛሬ ድረስ ማንንም ለምኜ አላቅም፣ አልወድምም። ቪዲዮን ሼር እንድታደርጉልኝና ቪዲዮ እንድትመለከቱልኝ ተመልካች ያላችሁ በደንብ አክቲቭ ሆናችሁ ሁልጊዜ ዩቱባችሁ ላይ ቪዲዮ የምትለቁ ቪዲዮን ሼር እንድታደርጉልኝ እለምናችኋለሁ። አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበር።